እኔ ነኝ እኮ በዳዩ እኔ እኮ ነኝ ጥፋተኛው እጄ ለህግ መስጠት ያለብኝ እኮ ነኝ እኔ እኮ ነኝ መጠየቅ ያለብኝ እኮ ነኝ እንዴ ብዙ አላማ ያላት ልጅ እኮ ናት እኔ እኮ ነኝ ያሰራከልኳት እኔ እኮ ነኝ አልቅስ እንደዚህ አትሆነ አይደለም ናስማኝ ጆ ላንቺ ሰለሞታለው ተረጋጊ ቆይ እግዚአብሔር ተረጋጊ የተማሪ ደም አንቺን የሚያስፈራራ ምንም የሚለው ሰው መጀመሪያ እኔን ገሉኝ ነው አንቺን የሆነ ነገር ማድረግ ይችላል። አንተ ምንም እንድትሆን አልፈልግም ጆጂ። ቤተሰቦችን ተሰናብችና መሄድ አለብን። ተነሽ መሄድ አለብን። እንዴ በስንት ያወራነው ነገር ስልማችንስ የምናሳካው ስንት ነገር በቃ ሰላም ግቢ አንዴ አይደለም አይደለም ሰላም ይባል አንዴ ስሚ ቆምንበት ቦታ ቆሜ አንቺን አስባለው ቁጭ ብለን ካውጋንበት ቁጭ ብዬ እተክዛለው ጨዋታና ሳቅሽን አስታውሺ እህላለው ተክዛለው አስባለው እንግዲህ አንቺም ከተለየሽን ከራቅሽኝ አስታውሽኝ በፍቅር ከልብ ካንጀት ከሆድሽ ውስጥ አታውጪኝ እንዳረሳሽና ደራንቺም አትርሽኝ አስታውሽኝ ፍቅሬ አስቢኝ አስታውሽኝ እንደምነሽ ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። ያው ዛሬ በጧት ነው የተነሳሁት እውነት ለመናገር ምክንያቱም አዳርም እንቅልፍም አልተኛውም እንቅልፍም ሊወስደኝ አልቻለም። እኔ እንጃ እንዴት እንደማስረዳችሁ አላውቅም። እግዚአብሔርም በጣም ማለት ከምነግራችሁ በላይ እኔ እንደዚህ አይነት ነገሮች በህይወቴ ገጥሞኝ አያውቅምና ለመጀመሪያ ጊዜ ስለሆነ በጣም ነው እንቅልፍ የነሳኝ ማለት ነው። እና ደግሞ ያው የሰላም ጉዳይ እንደዚህ ሆኖ ማየቴ ለኔ ትልቅ ረፍት ነው የነሳኝ። ምክንያቱም ሰላም እንደዚህ መሆን የሚገባት ልጅ ሰላም እንደዚህ መሆን ለሷ አይገባትም ነበር። ምክንያቱም እኔ ምን አድርጋች ልጅ ቆይ ምን አደረገች? ምንም እኮ ያደረገችው ነገር የለም። መጣች ትምህርቷን ተማረች ከሰው አትደርስም ማንንም ጋር አትገናኝም። እኔ ይሄ ሁላ ነገር እንዴት እሷ ላይ ሊመጣ እንደቻለ እስካሁን ሊገባኝ አልቻለም። እንዴት ወንድ ልጅ ሆነ አንተ እንዴት ወንድ ልጅ ሆነ እሷን ከምታጨናነቅ እኔ ያለው አይደል እንዴ እኔ ጋር መጣኩ የፈለከውን ነገር ከኔ ጋር ማውራት መጨረስ እንችላለን እኮ እንዴ ምንም በማታውቀው ምንም ባላደረገችው እቺ ልጅ እንዴት እሷ ላይ እየተዛተ ምን እየተባለ ስንት ነገር ለምን ወንድና አይደለ ወንድና እኔም ወንድኔ በቃ እኔ ጋር መጣ ያለው ነገር መጨረስ ማውራት እንችላለን። የምር በጣም ከምነግራችሁ በላይ በጣም ስሜታዊ ስለሆንኩ በጣም ስለተናደድኩኝ ነው ይሄንን ነገር እዚህ መጥቼ እያወራ ያለሁት። አሁንም ቢሆን ከእኔ ለይታታል ትምህርቷን እንድታቆም አድርጋታል። ይሄ በጣም ዋጋ ያስከፍላል እመነኝ። እንደዚህ ጠፍታ አትቀርም። እንደዚህ በተለያየ ስልክ እሷን እያስጨነቅ የምትቀጥልበት ሁኔታ አይኖርም ከዚህ በኋላ። የመጨረሻ እኔ የምሬን ነው የምላችሁ የመጨረሻ ደረጃ ላይ ደርሻለሁ አሁን። ምክንያቱም እሷን እያጣው ነው ያለሁት። ምን ያክል እንደምወዳት ምን ያክል ለኔ እንደምታስፈልገኝ ከኔ በላይ ማንንም ያውቅ የለም። እንዴ በአንድ ቀን እንዴት እንደናፈቀችኝ እኮ ነኝ የማውቀው። መቼም ላጣት የማልፈልግ ሰው እኮ ናት። ከሷ በላይ ስለሰው የምትጨነቅ ልጅ በዚህ ልክ ገና አንድ ፍሬ ህፃን ልጅ እንደዚህ ማስጨነቅ ኤንዲን ጠርቼዋለሁ። ከኤንዲ ጋር ቤተሰቦቿ ጋር ስልክ ስንደውላት ስለማታነሳ አንዳንዴ ትዘጋዋለች አንዳንዴ አታነሳምና ምን ተፈጥሮ እንደሆነ አሁንም ቢሆን የባሰ ጭንቀት ላይ ስለሆንኩ ያለሁት። ስለዚህ ኤንዲን ጠርቼዋለሁ። ኤንዲም እንሂድ ስለው አሁን መሄድ አለብን ምናምን ስላለኝ ከቤተሰቦቿ ጋር ሄደን እስኪ እዛ ናት አይደለችም ሁሉን ነገር ቼክ ማድረግ ስላለብን ወደዛ የምንሄድ ይሆናል።
አይ ተረጋጋ ብቻ እሺን ከያዙ በእናትህ በእግዚአብሔር በቃ መሄድ አለብን እኮ መሄድ አለብን እሱማ እንሄዳለን ግዴታችን ነው ግን ተረጋጋ አንዴ ማለት ለምንድነው ያለው ነገር እግዚአብሔርም ማለት ነው ይቺ ልጅ እዚህ ነገር ውስጥ ያስገባዋት እኔ ነኝ ገባ አይደል አንተ እኔ ነኝ አትበል ስማኝ ቆይ ተረጋጋ አሁን ይኸውልህ እግዚአብሔር እኮ የሚጠበቅ ነገር ነው እኮ ገብቶኛል ሰላማዊ ህይወት እየኖረች ነበር ይቺ ልጅ ምንም የምታውቀው ነገር የለም ስለ ሶሻል ሚዲያ ከዚህ ነገር ውስጥ ያስገባዋት እኮ ነኝ አንተ አይደለም ይኸውልህ በእኔ ምክንያት እኮ ነው የፈጣሪ ውሳኔ ነው በህይወት አጋጣሚ ይኸውልህ ከሌላ ሰው ጋር ተገናኝታ ሶሻል ሚዲያ ላይ ልትወጣ ትችላለች አንተ ፈልገህ የምትፈጥረው ነገር አይደለም በእኔ ምክንያት ነው በቃ ምንም ሌላ ምንም ነገር የለም በእኔ ምክንያት ነው የገባችው አይደል ከዚህ ነገር ውስጥ እኔ ነኝ ያሰቃዩ ያለው አንተ በፈጣሪ ውሳኔ አታምንም እንዴ ቀደር የሚባል ነገር አለ እኮ በቀደር ማመን አለብህ ፈጣሪ ክፉ ነገር ለሱ አይመኝም ክፉ ነገር እየተመኛል ይሄ ነገር ክፉ ነገር እንደሆነ በምን አወቅክ ከኋላ ያለው መልካም ነገር መቻየክ እንዴ ምንም አይነት ነገር ቢፈጠር ምንም አይነት ስማኝ ይኸውልህ ተረጋጋ ቀድማ ይኸውልህ አሁን እኔ ሌላ ምንም ነገር አልፈልግም ጋር ችግር ተፈጥሯል የሆነ ፕሮብሌም አለ ያንን ፕሮብሌም ሶልቭ የምታደርግበት መንገድ ተረጋግተ ነው ማሰብ ያለብህ ገባክ የተፈጠረውን ችግር ሰዎች የተፈጠረ ችግር አለ ችግሩን ሳያውቁ እየተሰቃዩ ይኖራሉ ዋናው ፖይንት ምንድነው ችግሩን ማወቅ ነው ልክ ችግሩን ስታግዜ መፍትሄው አንተ አይደል ይሄ ነው አያ አሁን ሌላ ችግር ልትፈጥር ነው ማለት ነው አንተ የምሬ ነው ማለት እንደዚህ የሚያስብ ከሆነ ምንድነው ያልከኛለው እቺ ከዚህ ሶሻል ሚዲያ ወጣለች አንተ አይደለም እኮ ከዚህ በፊት ሶሻል ሚዲያ ወጣለች እና ታዲያ ይኸውልህ ልትወጣ ይችል ነበር እኔ እኮ ነኝ ከሌላ ሰው ጋር ልትወጣ ይችል ነበር አሁን ይኸውልህ የተፈጠረው ችግር አለ ለችግሩ መፍትሄ ነው መፈለግ ያለብን ገባ ከሁሉ ልጁን እኔ እግዚአብሔርም ማለት ነው እኔ ፈልጋለሁ ክርስቶስን የምሬ ነው ማለት ከዚህ በኋላ ማለት ነው ወይኔን ይገለኛል በቃ የፈለገውን ነገር ማድረግ ይችላል እኔ ወንድ ልጅ ነኝ አይደል ከኔ ጋር መጥቶ ማውራት ይችላል አሁን ይኸውልህ ዋናው ፖይንት ምንድነው መሰለህ የተፈጠረ ችግር አለ አሁን ትምህርቷን እንድትቀጥል ሄደን ይዘናት ልንመጣ ነው የሚገባው ገባካ ትምህርቷን መቀጠል አለባት እኔ እኮ ነኝ ጥፋተኛው እኮ ነኝ እንዴ እግዚአብሔር እኔ ነኝ ይቺ ልጅ ብዙ አላማ ነው ያላት ገብቷላ ትምህርቷን መማር ትፈልጋለች ቤተሰቦቿን ማስደሰት ትፈልጋለች እኔ ነኝ እኮ በዳዩ እኔ እኮ ነኝ ጥፋተኛው እኔ እኮ ነኝ እጄ ለህግ መስጠት ያለብኝ እኮ ነኝ እኔ እኮ ነኝ መጠየቅ ያለብኝ እኮ ነኝ እንዴ ብዙ አላማ ያላት ልጅ እኮ ናት እኔ እኮ ነኝ ያሰናከልኳት እኔ እኮ ነኝ አልቅስ እንደዚህ አትሆን አይደለም ና ስማኝ ጆሲ ስማ ና ቆይ ስማኝ ጆሲ እንደዚህ በስሜታዊነት የሚደረግ ነገር አይደለም ስማኝ ቆይ እኮ እንሄዳለን ቆይ ተረጋጋ ስማኝ ይኸውልህ ስማኝ እኮ መኪናው ቢመጣ ተረጋጋ ቆይ አንተ እንደዚህ ቸኩለህ መጣን የለብህም ስማኝ ወይ በእናትህ እንዴ ና ገባና ሜር ነው ያለብን ነው በቃ ግራ ገባኝ ግባሽ ትምህርት መቀጠል አለባት እሺ መቀጠል የለባትም እኮ እያልኩ አይደለም እኮ ተረጋጋ ነው ቸኩለክ ነገሮችን አትወስን ነው እያልኩ ያለሁት እኮ እንደዚህ ካልተቸኮለ እንደዚህ ምን ነገር ለማይ በስነ ስርዓታው ጊዜው እያለፈ ነው ትምህርቱ መጠናቀቂያ ሰዓቱ እየደረሰ ነው አይደል ግዴታ መሄድ እኮ ስላለብን ነው በቃ አይደለም እኔ የምሬን ነው ማለት በሰላም ሰማረ ነው በቃ እሞታለሁ በቃ ገብቷላ ይሄ እኮ የሚጠበቅ ውሳኔ ነው ትክክል ለክ እኮ እንደዛ ነው መሆንም ያለበት ግን አሁን አንተ የምታደርጋቸው እንደገና አንቀሳ ሶሻል ሚዲያ ላይ እንድትወጣ አልፈልግም እሱም ማንም አልፈልግም እኮ ትክክል ለክ እኮ ግን ምን ማድረግ ይቻላል ማለት የገባችበትን ሁኔታ እኛ እናውቀዋለን እንዴ ከዚህም በላይ ወንድ ልጅ ሆነ ራሱ የሚከብድ ነገር ነው አይደለም ለሴት ልጅ ማለት ነው
እስከ እኔ ስልክ እንትን እስቲ አንተ ሄሎ ቤታችሁን ማሳየልኝ ነው። ሄሎ ደርሰናል። አይሰማም? ዝግ ነው መሰለኝ ስልኩ ዝግ ነው መሰለኝ። ሄሎ ሄሎ ወይ መተናል እኮ በእንትን በቅያሱ ገብተናል በሱ እና ነጭ የተቀባ ቆርቆሮ ኦኬ፣ ሰማያዊ ሸራ ያለበት ቦታ ነው። ከላዩ ሰማያዊ በቃ ያው ደርሰናል። እሱ እሺ እሱ ካሜራ ውስጥ መግባት አይፈልግም። አትሄዱ። ይሄ ነው ግን እርግጠኛ ነህ? እደውልልሻለሁ በኋላሽ። እናመሰግናለን። እሺ ነበር ይሄ ነው መሰለኝ። ይሄ ነው ፈጣሪ ሆይ እዚህ አለች ብቻ መስማት የምፈልገው ነው። ልጅቷ አልመለስም ካለች የምሬ ነው በጣም የሚከብደው። ሁሉ ነገሯን ትታ ነው እንግዲህ እዚህ እየመጣች ያለች ቤተሰቦቿ ጋር ነው። ፈጣሪው አሁን እዚህ ናት ወይ የሚለውን ነገር ራሱ ፈጣሪ እሱም ብቻ ፈጣሪ በቃ ማለት ሌላ ቦታ ሄዳ ብቻ አይሁን ነው እኔ ራሱ ስጋት። ምክንያቱም የቤተሰቦቿን ስልክ ስለማናቅ ደውለን መጠየቅ አልቻልንም። እሷ ደግሞ ስንደውላ ስልክ አታነሳም እና ያሳየን ልጁ ቤታቸው ነው ብሎ ነው። ከእሷ ጋር የተማረ ልጅ ነበረ የነገረንና እሱ ደግሞ ቤቱን ብቻ ነው ሊጠቁመን ፈቃደኛ የሆነው። ከዛ በላይ ደግሞ ሊተባበረን አልቻለም። ቤቱ ግን ራሱ ሳይሆን እንዳይቀር ብቻ የሉ እንዴ ሰላም ነው። እግዚአብሔር ይመስገን። የፍሬ ቤት ነው። የእናቷን ፍሬ ነው መሰለኝ። አይ ሰላም ፈልገን ነበር። ሰላም የለችም። ልጁ እኮ ይሄ ነው የእነ ሰላም ቤት ብሎ ነው የእነሱ ቤት ነው ግን የለችም ሰላም ስለሌለች። እናቷ ነሽ አንቺ? አይ አክስቷ ነኝ እኔ። ሰላም የለችም። እሺ የት ሄዳ ነው? ምንም አልመጣችም እዚህ? ምንም የሰማሁት ነገር የለም። እርግጠኛ ነሽ? እዚህ ነች ብሎ ነበር እኮ ቤቷ ይሄ ነው ግን ሰላም የለችም። ኧረ እናት በእግዚአብሔር ካለች ነገር በእግዚአብሔር በጣም ተጨንቀን ነው እኛ ብዙ ሰው ነው የተጨነቀው። በእግዚአብሔር ካለች ነገር እንዴት ላድርግልህ ታዲያ? እኮ የለችም። ሌላ ቦታ ፈልጓት ነው እንዴ? ዶ አየዋት አለች ሰላም አውቃ ነው አለች ሰላም። እሺ እኮ ድጋሚ ሰላም አለች አይቻታለሁ እኔ እግዚአብሔርን በል ሰምቻለሁ። እርግጠኛ ነኝ ሰምቻለሁ። ሲጀምር እኮ ምንድነው ሰላም ግን አለች። ያችሁትና እኮ እናት አንዲያረ በእግዚአብሔር አንዴ ምን ሆነ ነው ታልቅሽ ቆይ ስሚኝ፣ ነይና ስሚኝ፣ በጌታ ታልቅሽ ቆይ ስሚኝ። ለምን ያልነገርሽኝ? ቆይ ሁላ ነገር ሲፈጠር ለምን ያልነገርሽኝ? አኮ ለምን ያልነገርሽኝ? ቆይ ስሚኝ፣ ስሚኝ፣ በእግዚአብሔር ተረጋጊ። ለምን ያልነገርሽኝ? ተነሱ፣ እንደዚህ አትሆን። አይደለም ቆይ እኔን ትተሽ መጣት ለምን አስፈለገ? ጆጂቶ ከኔ በላይ የሚቀርብሽ ሰው አለ? ለምን ነው የደበቅሽኝ? ስሚኝ፣ እዚህ ድረስ ለምን መጣክ? በቃ ለምን መጣክ? በእኔ ምክንያት ነው። እግዚአብሔር በእኔ ምክንያት ነው። ለአንቺ ስል እሞታለሁ። ዝም በይ ስሚኝ፣ ለአንቺ ስል እሞታለሁ። ተረጋጊ። ቆይ
እግዚአብሔር ተረጋጊ። ተነሱ በቃ ተነሱ። የትም አልሄድም። እንዴ ሰሚኛ በጌታ ሰሚኝ። ሰላም እናንተ አታስቸግሩን እኮ ተነሱ እኮ ሰሚኝ። አሁን ሰሚኝ የት ነው የምሄደው አንቺን ትቼ? አይደለም ቆይ እዚህ ጋር ቁጭ በሉና ታወራላችሁ። ሰሚኝ የት ነው የምሄደው አንቺን ትቼ? የት ነው ትቼሽ የምሄደው? በቃ ይዘው ሂድ በእናትህ። በእግዚአብሔር አዳምጪኝ እኮ አዳምጪኝ። እኔንም እንዴ ለምንድን ነው የለፋሽበት ትምህርት እንዲከስር ነው የምትፈልጊው? እኔ ከእናንተ አይበልጥብኝም። አይደለም የለፋሽበት ክላስ እንዲከስር ነው የምትፈልጊው? ለምንድን ነው እንደዚህ የምትይው? ቆይ አንቺ እንደዚህ ሆነሽ እንዴት እኛ ሰላም እንሆናለን? ቆይ ስታስቢ እንዴ መመለስ አለብሽ። አልመለስም ብቻ በቃ ሂድ። ለምን? እኔ በቃ እንዲህ እንደሆነ የተፈረደብኝ እቤቴ ቁጭ እንድለው እንደሷ አትበይ። በቃ ሲጀመር እንመለሳለን። ትምህርትሽን ትቀጥያለሽ። ነገርኩሽ እኮ አንቺን የሚያስፈራራው ምን የሚለው ሰው መጀመሪያ እኔን ገሉኝ ነው። አንቺን የሆነ ነገር ማድረግ ይችላል። አንተ ምንም እንድትሆን አልፈልግም ጆዜ። ምንም እንድትሆን አልፈልግም። በእኔ ምክንያት ምንም እንድትሆን አልፈልግም። አንቺ እንደዚህ ሊሆንሽ እኔ ደስተኛ መሆን አልችልም። እንዲህ ስማኝና ይዘከው ሂድ። በቃ ይዘከው ሂድ። አሁንም ምንም እንዲፈጠር አልፈልግም። የመጣሁት አንቺን ይዤ ለመሄድ ነው አይደል? ይዤ ሳልሄድ እኔ የትም አልሄድም ጆዜ፣ የትም አልሄድም እኔ። ቆይ ማለት ከዚህ በፊት እንደዚህ ችግር ውስጥ ገብተሽ አታውቂም እንዴ? እኔ አልፍ እኮ ነው ይሄ ያልፋል። እኔ ችግር የለውም እኮ አልኩ። እሺ ችግር የለውም። እኔ ለሚመጡት ነገሮች ይሁኑ። እሺ እኔ የሆነ ነገር ብትሆኑብኝ እሺ እኮ ደስ የሚል ነገር እኮ ነው መሆን፣ ደስ የሚል ነገር ነው ለሰው ሲባል ማለት ነው። ለሰው ሳክሪፋይስ መክፈል ስሚኝ፣ ይኸውልሽ ለሰው ሲባል ማለት ነው። የቱንም ያክል የሚጎዳ ነገር ውስጥ አስቸጋሪ ነገር ውስጥ ስትገቢ ያስ ነገር ደስታ ነው የሚሰጥሽ ለአንቺ። የምሬን ነው የምልሽ። እኔ አልፈልግም። በቃ ተነሱና ሂዱ። ካሜራውን ማጥፉት። ከዚህ በኋላ ሰላም ትምህርትሽን መማር አለብሽ። አላማሽን ማሳካት አለብሽ። ካሜራ ውስጥ እኔ መግባት ድጋሚ አልፈልግም። ካሜራ ውስጥ ድጋሚ አታስገቡ። እናንተ ህይወታችሁን አልፈልጉም እንዴ? ቆይ ለአንቺ ስንል እኔ ሞታለሁ አልኩሽ እኮ በቃ ለአንቺ ስለ ሞታለሁ። ለምዶ ማትረጂ ሞታለሁ ግን ጆሲ በቃ አይሆንም። መኖር አለብክ። አንቺን ማጣት አልፈልግም። በቃ አንቺን ማጣት አልፈልግም። ተነሱ በቃ ሂዱ። ተነሱ በቃ ሂዱ ጆሲ ተነስ በቃ። ስሚኝ ትላንት ይዘሽ የመጣሽውን ዕቃ ይዘሽና ወደ አዲስ አበባ እንሄዳለን። ይሄን ያክል ጊዜ ወሬ የለፋሽበትን በዚህ ባጭሩ እንዲቀር የምትፈልጊው? አሁን እኮ ልጨርሽ ትንሽ ቀን እኮ የቀረሽ ክላስሽን ቢያንስ ክላስሽን ጨርሰሽ ክረምት ትመጫለሽ። በቃ ሲጀመር በጣም በተሰጨሽና በተናደድሽ ሰዓት ውሳኔ መወሰን የለብሽም። ይሄ ውሳኔሽ ይሄ አሁን ያለው ስሜትሽ ጊዜያዊ ነው። ነገ ትረሺዋለሽ። ሲጀመር አትችይም። አሁን ካለኛ መኖር ትችያለሽ፣ እኛ ካለንቺ መኖር አንችልም። አሁንም እኮ ከብዶኛል። ይሄንን ነው ማሰብ ያለብሽ። እሺ እኮ እናንተ ናጥቼ ደግሞ ከዚህ በላይ ነው የምሆነው። ባላችሁበት ሰላም እንደሆናችሁ እያሰብኩኝ መቀመጥ አይሻልም? የጓደኝነት ትርጉም ከገባሽ እኮ የዚህኔ እኮ ነው ጓደኛ የሚያስፈልገው። ጓደኛ እኮ ምንም ጥቅም የለውም። ሌላ እኮ ስትቸገሪ ከችግርሽ ሊያወጣሽ፣ ስትጎጂ አብሮሽ አለው ሊልሽ። ከዛ ውጭ ጓደኝነት ምን ጥቅም አለ? ምንድነው ጓደኝነት? ትርጉሙስ ምንድነው? ቆይ ለምንድን ነው ይሄን ነገር መረዳት ያቃተሽ? ጥሩ ጊዜን አሳልፈሽ አብረሽ ስቀሽ አብረሽ ተጫውተሽ ልክ መጥፎ ጊዜ ሲመጣ ጊዜ ብቻዬን እጋፈጠዋለሁ ማለት ምን ማለት ነው? ያ አይደለም እኮ የሰውነት ለጋ ነው የመጣ ነው አይደል እንዴ? ምን ያክል እንደናፈቅሽኝ እኔ ነኝ የማውቀው። ምን ያክል እንደናፈቅሽኝ እኔ ነኝ የማውቀው። ገባሻ እንዴ? አንቺን አትመኖር እኮ በጣም ከባድ እኮ። ለምን ይሄን ማተረጅ? ስማኝ እኔ አንተን አጥቼ መኖር አልችልም። በቃ ባለበት ሰላም በቃ እንደዛ አትበይኝ። ምን ሆነሽ ነው? ቁስልኛ አልሄድም፣ ጌታን አልሄድም። አንቺን ትቼ የትም አልሄድም። የመጣሁት ይዤሽ ልሄድ ነው አይደል? ይዤሽ እሄዳለሁ። በቃ መቼም አንቺ እንደዚህ እየሆንሽ እኔ ደስተኛ መሆን አልችልም። በቃ ይሄን ብቻ እንድትረጂ ነው የምፈልገው። ቆይ ግን አንድ ጥያቄ ልጠይቃችሁ። ስሙኝ፣ የምሬን ነው። ስሙኝ፣ ቆይ አንድ ጥያቄ ልጠይቃችሁ። አሁን የምታሳዩት ነገር ግን የእውነት ነው? የምሬን ነው። ቆይ ከልብሽ የሚሰማሽ ነው? ንገሪኝ እስቲ። ቆይ ንገሪኝ። ይሄን መልስ እንድመልሽልኝ እፈልጋለሁ። ሰላም ንገሪኝ። ከልብሽ ነው? ቆይ ንገሪኝ። አዎ ከልብሽ ነው። አንተም ከልብክ ነው። ታዲያ ምንድን ነው የሚያለያያችሁ? ይሄ ነገር እኮ ነው በቃ አንድነት። ይሄ ነገር እኮ ነው ከላይ የሚሰጥ ተሰጥኦ ነው። ገባሽ? ፈጣሪ ይሄንን አንድነት ከሰጠሽ፣ ይሄንን መዋደድ ከሰጠሽ ለምንድን ነው የምትለያዩ? የምትለያዩበት ምክንያት ምንድን እኮ? መሞትም ካለብሽ መሞት ነው፣ እሱም መሞት ካለበት መሞት ነው። ይሄን የመሰለ በቃ ለምንድን ነው የሚሞተው? አይሞትም። ዝም ብሎ ሲያስፈራሩሽ ነው። ነገርኩሽ እኮ ማንም ሰው አንቺ ላይ እንደዚህ ዝቶ አይቀርም። እመቤቴን ዋጋውን ይከፍላታል ሁሉም ማለት ነው።
ስሚ የሴት ልጅ ህይወት እንደዚህ እንዳንከራተታ እረፉ። ምንም አታውሩ። በቃ እዚህ ላይ ምንም አታውሩ። እዚህ በቃ ዝም በል ዝም በይ አንቺ አታጥሻለሽ። በቃ ተነሽና እንሂድ። ቢያንስ ክላስ የቀረው 2 ወር 3 ወር ነው አይደለ? እሱን ጨርሰሽ ትመጫለሽ። በቃ ተረጋጊና እንዴ ይሄን ያክል ወር ለፍተሽ ለምንድን ነው ወደኋላ እንደገና ወደኋላ ለመመለስ የምታስቢው? ለምንድን ነው? እሺ አታጥሽ። አሁን ተረጋጊ። በቃ የምር በጣም ነበር ይናፍቅሽኝ እኮ በጣም ነበር ይናፍቅሽኝ። ካላንቺ አንድ ቀን ማድረግ ከባድ ነው። እኔም እኮ ናፍቀኛል። ልጆች መኖር አለብን እኮ ታዲያ አንድ ላይ ሆነን የመጣውን ችግር እንጋፈጠዋለን። ምንሽ ነው በእግዚአብሔር እንዴ? እንደዚህ በሆንሽ ቁጥር እኮ የባሰ አንቺም ምንም እየተጎዳን ያለ ነው። ገባሻ እንዴ? እኔ በቃ አንቺን ላጣሽ አልፈልግም። አንቺ አሁን ይሄን ነገር እያደረግሽ ያለሽው ለኛ አስበሽ ለኛ የኛን ህይወት ለመታደግ እኛ ክፉ ነገር እንዳንወድቅ ነው አይደለ? ግን እኛንም እየጎዳሽን መሆኑን አትርሽ። ምክንያቱም ከአንቺ ተለይተን መኖሩ ለኛ በጣም ከባድ ነው። አንቺን ማጣት ለኛ ከባድ ነው። ሰላም ቆይ እኔ አላሳዝንሽም? አላሳዝንሽም? ንገሪኝ ብቻ መልሽልኝ። አላሳዝንሽም? አትወጂኝ? መልሽልኝ። አትወጂኝም? እኔ አላሳዝንም? እሺ ሁሉም እኮ አንተ ብዬ እኮ ነው። ሁሉም ነገር እኮ አንተ ብዬ እኮ ነው። አውቃለሁ፣ ግን ደግሞ የመጣውን ችግር አብረን መጋፈጥ ነው ያለብን። ለአንቺ የሚከፈለው መስዋዕትነት ለመክፈል ዝግጁ ነኝ። አንቺን የሆነ ነገር የሆነ ሰው ለማድረግ ከመጣ እኔ መጀመሪያ እኔን አድርጉኝ ነው ወደ አንቺ የሚመጣው። ገባሻ? ለምን እኔን አትረጅም? እኔ አንቺን ከዚህ በኋላ በጣም መጥፎ ነገር አስለምደሽኛል። ማለት አንቺን ሳጣሽ እንደሚከፋኝ፣ አንቺን ሳጣሽ እንደሚደብረኝ በጣም ብዙ ነገሮችን ከአንቺ ተምሬያለሁ። አንቺን ማጣት እንደዚህ እንደቀላል ይቅር ብዬ የምትወው ነገር አይደለም። አንቺ ታስፈልጊኛለሽ። ገባሻ? እና ደግሞ የሰማሽ ነው በጣም እንወድሽ። ሁሉም ነገር ቀላል ይሆናል። ተረጋጉ። አሁን ላይ ያላችሁበት ስሜት ይሄኛው መዋደድ አብሮ መሆን ምናምን ነገር ልክ ስትለያይ ጊዜ ነው ስሜቱ ምን ያህል ከባድ እንደሆነ መለያየት ምን ያህል እንደሚጎዳ የምታውቂው ተለያይተሽ ስትቀሪ ጊዜ ነው። ስለዚህ አሁን ተለያይቶ ስለመቅረት ስለመለያየት አታስቡ። አንድ ስለመሆን ስለመመለስ ነው ማሰብ ያለባችሁ። እሱ ሲሆን በመሀላችን ሞት አለ እንዴ? አይኖርም እንዴ? የትኛው የሰራኸው ኃጢአት ነው አንቺን እስከ ሞት ድረስ የሚያደርስብህ? በጭራሽ ሊያስፈራራሽ የሚፈልግ ሰው አንቺን ህይወትሽን እንደዚህ መበጥበጥ አንቺን ከደስታ ወደ ሀዘን እንደዚህ መመለስ ነው የሚፈልገው እንጂ በጭራሽ ያለሽን ነገር አያደርገው። እባክሽን ሰላም፣ እኔ አንቺ አንድ ቀን አልቅሰሽ ማየት አልፈልግም። ሚዲያ ላይ ወጥተሽ እንደዚህ ልታለቅሽ አልፈልግም። በእግዚአብሔር እኔም አልቅሼ መታየት አልፈልግም። በእናትሽ እኮ በቃ በተለይ አንቺ በቃ እንባ እንዲፈስሽ አልፈልግም። ትላንት ሳይው በጣም ነው የከፋኝ። አዳር አልተኛውም፣ ሳለቅስ ነው ያደረኩት በአንቺ ምክንያት። እንዴ ለምን ይሄ ሁላ የሆነው እኮ እኛን ደብቀሽ ብቻሽን ስለተጋፈጥሽ ነው። ባለፈው ምን ሆነሽ እንደዚህ አይነት ነገር ሲፈጠርብሽ ነገርሽን ለህግ አመለከትን። ሁሉ ነገር መልካም ሆነ። አየሻ? ብቻሽን የምትፈጥሪው ነገር የለም። በቃ ነገሮችን አንድ ላይ በመነጋገር በመወያየት መፍታት እንችላለን። የበፊቱ ፍቅራችንን መመለስ እንችላለን። እሺ በይኝ፣ በቃ እሺ በይኝ። ተነሽ። ሁሉንም ነገር ብቻሽን በማልቀስ አይደለም፣ ራስሽን በመጉዳት አይደለም የምናልፈው፣ አንድ ላይ ሆነን በመጋፈጥ ነው። ተነሽ። ስለዚህ ቤተሰቦችሽን ተሰናበችና መሄድ አለብን። ተነሽ፣ መሄድ አለብን። እንዲህ ስንት ያወራነው ነገር ህልማችንስ የምናሳካው ስንት ነገርስ እንደዚህ እንደቀላል ነው። በቃ ሜዳ የሚቀረው ስለዚህ ትንሽ በቃ ሜዳ አለብን። እዚሁ ነሽ ህልምሽን ማሳካታችን እዚሁ ምንድን ነው ያልገባኝ ነገር ንገሪኝ። እኔ እሺ መሄድ እፈልጋለሁ ይባል እዚህ ያለው ነገር አይሆንም። በቃ አይሆንም። ተነሽ፣ ሁሉም ነገር ከእግዚአብሔር ጋር እናስተካክለዋለን። በእግዚአብሔር ተነሽ። ተነሽ፣ የምር አታስቸግሪ። አይደለም ምንድን ነው ተነሽ። የማይሆን ነገር የለም። ይሄ ተራ ችግር እኮ ነው። ይሄ ከባድ ችግር መስሎሽ ነው? በጣም ቀላል እኮ ነው። ለምን እሺ አትይም? እሺ በይ። ሰላም አታ አንዴ ቆይ እናውራት። ቆይ አንዴ አይደለም አንዴ አይደለም አይደለም ሰላም ይጣ አንዴ ስሚ። በቃ አወራችሁ አይደል እንዴ? ትንሽ ደቂቃ አይደል እንዴ ያልከው? በቃ ብዙ ያሰበችው ነገር አለ። ትንሽ ደቂቃ አይደል ያልከኝ? ፕሮሚስ ተገባልህ። አወራታል እንዴ? በቃ እሱን